ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን ከረማችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? የረመዳን ስራ እንዴት ይዛችኋል? እስኪ ዛሬ ለእንጀራ ልባስ የምትሆን ዳንቴል ልንጀምር ማለት ነው። ቀስ እያልን እንሰራዋለን። መቼም ያው ረመዳን ነው አሁንና ብዙ ለእንደዚህ አይነት ስራ አይመችም። እንቅልፉንም አልቻልነውም እና መጀመሪያ ኪሮሽ ጥለት እናዘጋጃለን። እጃችን ላይ እንደዚህ እንጠመጥማለን። እናንተ እንዴት እንደምትሰሩ ማለት ልምድ ያላችሁ ማለት ነው። ልምድ ደግሞ የሌላችሁ እንደዚህ እጃችሁ ላይ ትንሽዬ ጠምጠም አድርጋችሁ ከዛ እንደዚህ ነው የምትጀምሩት ማለት ነው። ከዛ ዝም ብሎ አንዳንድ እዮሽ መስራት ነው። ኪሮሽ ላይ እንጠመጥማለን፣ ወደ ውስጥ እናስገባለን፣ ጠመጠም ላይ እናስወጣለን፣ እንደገና እናስወጣለን። ከዛ ደግሞ ሁለት ስቀር ሁለቷን ደግሞ ድጋሚ ጠምጥመን የምናስወጣው ማለት ነው። ይሄው ኪሮሽ ላይ አንድ እንጠልፋለን፣ ከዛ እናስገባለን፣ እናስወጣለን፣ እንደገና እናስገባለን፣ ከዛ እናስወጣለን እና በጣም ቀላል ነው። ጀማሪ ለሆናችሁ ቪዲዮውን ቀስ ብላችሁ ለማየት ሞክሩ። በእርግጥ ትንሽ እያፈጠንኩት ነው፣ ያው ለደቂቃ ነው። እስኪ እንግዲህ ላይቭ እስከምንገባ ድረስ ማለት ነው። ያው ካሜራ ብዙም አይደለሁም እና ያው ዩቲዩብ መስራት ፈልገሽ ካሜራ ፈርተሽ እንዴት ነው እንዳትሉኝና እዚህ ጋር ጨርሼ ተመለስኩኝ ማለት ነው። እንደዚህ የምታምር ሆናልናለች። ከዛ እዚህ ጋር መሮባ እንተክልበታለን ማለት ነው። ጉርጉድ እንዳይልብን ለእንጀራ ልባስ ወይም ለዳቦ ልባስ ስለሆነ የምንፈልገው እዚህ ጋር መሮባ እንተክልበታለን። መቼም ያው የገጠር ልጆች ተሆናችሁ ወይንም እንደዚህ አይነት ሙያ ያላችሁ ከሆናችሁ በደንብ ታውቁታላችሁ ብዬ አስባለሁ። ደግሞ የገጠር ልጆች ስንሆን ብዙ ጊዜ ስራ እንደዚህ የእጅ ስራዎች ምናምን ልማድ አለን። ያው ይሄ እንደ ስፌት ነው። ስፌት የሚሰፋ ሰው ያውቀዋል ማለት ነው። ከዛ እዚህ 4 ጠለፉ፣ በአንድ ውስጥ ብቻ 4 ጠለፍኩኝ። ከዛ 4 ሰንሰለት ሰራሁኝ ማለት ነው። ከዛ ሶስተኛው ላይ እዚችኛዋ ሶስተኛው ውስጥ አስገባሁ፣ አስወጣው። 2 እሰራለሁ፣ 2 አንዳንድዮሽ ማለት ነው። አንድ ውስጥ 2 አንዳንድዮሽ ሰራሁ። አሁን ደግሞ 3 ሰንሰለት ሰራሁ። አሁን እዚህ ጋር የምተክለው ጋር አራት ነው የምንሰራው። አንድ ውስጥ 4 ነው አስገብተን የምናስወጣው ማለት ነው። ምክንያቱም መሮባ እንዲሰራልን የምንፈልገው እንዳይጎረጉድ ሜዳን የሆነ እንዲሆን መሮባ መሆን አለበት ማለት ነው። እና እዚህ አንድ ውስጥ ብቻ 4 ጊዜ እሰራለሁ ማለት ነው። 4 ጊዜ ጠልፋለሁ። ከዛ እዚህ 4 ጋር ተገየ ልመለስ ማለት ነው ለቪዲዮ። ያው 4 ጋር ተገየ ተመለስኩ። 1 2 3 4 አሁን መሮባ ይሰራል ማለት ነው። ከዛ ልክ እንደ ቀድሞ አሁንም ሰንሰለት እንሰራና ከዛ እጎኑ 2 ሰንሰለት ሲቀረን 2ቱ ሰንሰለት ላይ ከወዲሁ እንጠልፋለን ማለት ነው። ከዛ በኋላ ልክ ቅድም 2 እዮሽ የሰራ ነው ላይ ደግሞ አንድ እንጠልፋለን። ስንት ይሆናል? ከወዲሁ 2 ከወዲያ 2 መሃል አንድ ቋሚ ሲኖር 5 እዮሽ ይሆንልናል ማለት ነው። እዛ አራቱ ላይ ማለት ነው። ሁሌም ስትመለሱ 4 ነው አንድ ውስጥ ብቻ የምትጠልፉት 4ቱ ማዕዘን ወይም መሮባው ላይ ማለት ነው። እና በጣም ቀላል ስራ ነው። ያው በእጅ ያዙት ምንድነው ይባላል። ያው ትንሽ ለማታውቁ ግራ ሊገባችሁ ይችላል። ልምድ ለሌላችሁ ግን ቀላል ነው። ይሄው 5 እዮሽ ሰራኋት። አሁን ልክ ስፌት ላይ እንዴት ነው ከረን እየቀያየራችሁ እንደምትሰሩት ነው የሚሰራው። ይሄ ያው ነው። እና አሁንም 3 ጠልፋለሁ። ከዛ 4 መሮባው ላይ ተክላለሁ ማለት ነው። 4 ጊዜ ነው አስገብቼ ማስወጣው። እና ታብይ ጾም ጋራ የረመዳን ጾም እንዴት ነው እላችኋለሁ። ትንሽ ጉንፋን ይዞኛል እንደዚህ ማለት ነው። እና በርቱ። ትንሽ ይከብዳል ጾሙ። ከአብይ ጾም ጋር ሲሆን ደግሞ ትንሽ የሚከብድ ይመስለኛል። በርቱልኝና ሁሉም ላይ 5 እዮሽ ሰርቼ እንመለስ ማለት ነው። 5 እዮሽ ያው 5 እዮሽ ሁሉም ላይ 4ቱም ቦታ ላይ 5 እዮሽ ሰርቼ ተመለሱ። ይሄ ደግሞ 4 ማዕዘን መሮባ ሆነልኝ ማለት ነው። አሁን
በቃ ደስ የምትል ሜዳ ነው የምትሆነው። ከዛ አሁን ተጎን ሁለት እየጨመርኩ ነው የምሄደው። ሁለት እየጨመርኩኝ አንዳንድ ልጆች ነው የምሰራው። ይኸው እዚህ ጋር ተመልሼ መጣሁ። 5 ልጆች ላይ ተጎን ሁለት እጨምራለሁ። ከዛ መሀል ላይ እንዳለ አንዳንድ ልጆች ነው የምንሰራው። በጣም ቀላል ነው ማለት ነው። ግን እዚህ ጋር አሁን እንደዚህ ከሰራው በኋላ ቀንሰዋለሁ። አሁን ደግሞ ከመሃል ላይ ቀንስለትና ትንሽ ተወጣው በኋላ ደግሞ እሰራበታለሁ ማለት ነው። እና እንደዚህ እያለ ያድጋል። በቃ የእንጀራ ልባስ እስከሚሆን ድረስ። በነገራችን ላይ ጨርሼ ሙሉ ቪዲዮ መልቀቅ እችል ነበር፣ ግን ያው ዩቲዩብ ሸር እንዲያደርግልኝ ዩቲዩብ ቶሎ መልቀቅ አለብኝ። ለዛው ምን እየለቀቅኩ አይደለም፣ ዩቲዩብ ቪዲዮ አለቅም ማለት ነው። እንደዛ ሲሆን ዩቲዩብ እንትን አይልም፣ ሸር አያደርግም። በእርግጥ የኔ ዩቲዩብ አይባልም፣ እንደው ያው ለእንትን ያክል ነውና እስኪ ሰብስክራይብ ሳታደርጉ የምታዩታላችሁ ሰብስክራይብ አድርጉ። እዚህ ጋር አንዳንድ ልጆች ሰራው። አንዳንድ ልጆች ስንት መሰላችሁ የሰራሁት? እዚህ ጋር 5 6 አንዳንድ ልጆች ሰራው። ከዛ ሰንሰለት ትሰራሉ ማለት ነው። ሰንሰለት ሰራለሁ 1 2 3 4 ሰንሰለት ሰራውና 2 ብሶች ዘለልኩና 3ኛው ላይ ብስ ላይ አረኩኝ። አሁን ነገ ደግሞ ታውታላችሁ። ነገ ስመለስ ሌላ ነው የምተክለው። አሁን በሌላ ጥለት ነው የምተክለው። እዚህ ጋር ስመለስ ታውታላችሁ። እና ይህን ይመስላል። አመሰግናለሁ ስለተከታተላችሁ። እግዚአብሔር ያክብርልኝ። በርቱ፣ ጠንክሩልኝ። የተረመዳን ስራ ጋራ ስለምትከታተሉ ስለምታበረታቱኝም አመሰግናለሁ ማለት ነው። ነገ ሌላ ጥለት እንተክላለን ማለት ነው። ቻው።